7 ዓመት ብቻ የ7 ዓመት ንጽህና። ነገር ግን በዚያች ጥቁር ምሽት በባህር ዳር ከተማ ያ ንጽህና በደም ተለወሰ። ጌታነህ ባየ በሰው አምሳል የተፈጠረ አውሬ ያመኑት ተከራይ ለሄቨን አወጥ ግን የመጨረሻዋ ሲኦል ሆነ። የሕፃኗ ጩኸት በቆርቆሮ በስተጀርባ ታፈነ። ይህ ወንጀል አይደለም። ይህ በሰው ልጅ ታሪክ ውስጥ የታየ ትልቅ ጥቁር ጠባሳ ነው። ነሐሴ 29 ቀን 2015 ዓ.ም ምሽቱ በዝምታ ተዋጠ። ነገር ግን በባህር ዳር ከተማ ዳርቻ በዚያች ጥቁር ምድር ላይ አንድ ጆንያ ተጥሎ ተገኘ። በዚያ ጆንያ ውስጥ የተገኘው ነገር ግን የሰው ልጅ ሕሊና ሊሸከመው የማይችለው ነበር። የ7 ዓመት ሕፃን ሄቨን አወጥ ነፍሷ አልፏል። ሰውነቷ ተጎሳቁሏል። ይህች ሕፃን እዚህ ለመድረስ ምን አጋጠማት? ይህ የሚያክል ጭካኔ በማን እጅ ተፈጸመ? ጥያቄውን ለመመለስ ጊዜውን በትክክል ወደ 24 ሰዓታት ወደ ኋላ መመለስ አለብን። ከትላንት በስቲያ ሄቨን አወጥ ፈገግታዋ ከፊቷ የማይጠፋ የአንደኛ ክፍል ተማሪ ነበረች። በባህር ዳር አባይ ማዶ ሰፈር ውስጥ የእናቷ ብርሃን እየተባለች የምትጠራ ንጹህ አበባ። በዚያ ቀን ከሰዓት ሄቨን በግቢያ ውስጥ ትጫወታለች፣ በደስታ ትሮጣለች። የወደፊት ተስፋዋ እንደ ሰማዩ ሰፊ ነበር። ነገር ግን በዚያ ግቢ ውስጥ በጥላው ስር አንድ ሰው አይኑን ሳይነቅል ይከታተላታል። ጌታነህ ባየ የሕፃኗ እናት ቤት ተከራይ ሄቨንን ጣፋጭ ሰጥሻለሁ በሚል የውሸት ተስፋ ወደ ክፍሉ ጠራት። በሩ ተዘጋ። ያቺ በደስታ ትጫወት የነበረችው ሕፃን አሁን በዚያች ጠባብ ክፍል ውስጥ ከጭራቅ ጋር ተቆልፎባታል። የቆርቆሮ ግድግዳዎች፣ አሮጌ አልጋ እና በክፍል ውስጥ የሚታይ ብጥብጥ። ፖሊስና የምርመራ ባለሙያዎች በኋላ ያዩት ምስል የሚዘገንን ነበር። የፎሬንሲክ ምርመራው እንደሚያሳየው ሕፃኗ በአሰቃቂ ሁኔታ ጾታዊ ጥቃት ደርሶባታል። ነገር ግን ጭራቁ በዚህ አላበቃም። ጩኸቷ እንዳይሰማና ማንነቱ እንዳይጋለጥ በዚያው በቆሸሸው አልጋ ላይ የሕፃኗን አንገት በኃይል ጨመቀው። ሄቨን ለመተንፈስ የታገለችባቸው የመጨረሻዎቹ ሰከንዶች በዚያ ክፍል ግድግዳዎች ውስጥ ታፍነው ቀሩ። ሕይወቷ ካለፈም በኋላ ድርጊቱን ለመደበቅ አስክሬኗን በጆንያ ውስጥ በመጠቅለል መንገድ ዳር ጥሏት ተሰወረ። ፖሊስ ጌትነትን በቁጥጥር ስር አዋለ። ማስረጃዎቹ ግልጽ ነበሩ። የዲኤንኤ ውጤት፣ የፎረንሲክ ምርመራና የሰው ምስክሮች። ነገር ግን ወንጀሉ ከተፈጸመ በኋላ የሄቨን እናት የሰጠችው ምስክርነት የሰማይና የምድርን ልብ የሚሰብር ነበር። እናትየው በዚያች ሌሊት ልጇን ለማዳን ያደረገችው ሙከራና ያየችው አስከፊ ትዕይንት በለቅሶ ስትገልጽ የኢትዮጵያ እናቶች ሁሉ አብረው አልቅሰዋል። ብሎ ቤት አስገባት። ከሱ ቤት አሸዋ አፏን ሞልቷታል። ይሄ ጀርባ አጥንታችን ብቻ ነው የሚታየው፣ ማህፀኗ የለም። ደምታበታለች፣ አፍኗታል። ይሄን አንገቷን ያነቃት። ይሄ እንደዚህ እንደገባ ነው የተገኘ። መስጣቱ እንደዚህ ተገባ ነው የተገኘ። ከዛ በኋላ ሳፋ ላይ አድርጎ በጣም ደምታበታለች። ሳፋ ላይ አድርጎ አጠባት። ካጠበ በኋላ በሩን ከፍቶ ወስዶ ይጥላታል። ይመጣል። እንቅልፍ እንኳን ተኛም፣ ልትረሳው አትችልም። በጣም ከባድ ነው። አብሶ እንደዚህ ስቃይ ይመጣብኛል፣ ይጨውብኛልና ሰው በቃ አንቺ እንደዚህ አትረሺውና ከባድ ነው። ደርሶብህ ያየ ሰው ነው ይህን ስሜት ሊነግር የሚችልና እንደሌላው አይደለም። የልጅ ሐዘን በጣም ከባድ ነው። አንድ ቀን ታማታቀን ልጅ ድንገት ነው ያጣኋት። ያውም በእግዚአብሔር አይደለም፣ በአሰቃቂ ሁኔታ ምንም በደል የሌለባት ምንም ኃጢአት የሌለባት ያጣኋትና። በሌላ በኩል ግን የወንጀሉ ድባብ ይበልጥ እንግዳ እየሆነ መጣ። የጌትነት ባለቤት ወደፊት ወጣ ባሏን ለመከላከል ሞከረች። ይህ ወንጀል በእኔ ባል የተፈጸመ አይደለም ስትል በልብ ሙሉነት ትከራከራለች። ጌታነህ እንዲህ አይነት ሰው አይደለም፣ ሄቨንም ስትጫወት ወድቃ ነው የሞተችው የሚለው የእሷን የቤተሰቦቿ መከራከሪያ የሄቨንን እናት ቁስል ይበልጥ ቆሰለው። እውነትና ውሸት ፊት ለፊት ተፋጠጡ። በአንድ በኩል ልጇን ያጣች እናት ጩኸት፣ በሌላ በኩል ደግሞ ድርጊቱን ለማድበስበስ የሚሞክር የቤተሰብ ክህደት። የተቃርኖ ነው የኢትዮጵያን ሕዝብ ይበልጥ ያስቆጣው። በባህር ዳር በሚገኘው ፍርድ ቤት የተሰጠው ውሳኔ መላ ሀገሪቱን አስደነገጠ።
ፍርድ ቤቱ የወሰነው የ25 ዓመት እስራት ብቻ ነበር። 25 ዓመት ለ7 ዓመት ህፃን ህይወት 25 ዓመት። የሄቨን እናት ጩኸት ከፍርድ ቤቱ አዳራሽ ወጥቶ ወደ ኢትዮጵያ ህዝብ ልብ ዘለቀ። በዚሁ ቅጽበት የዲጂታል አብዮቱ ተቀጣጠለ። ጀስቲስ ፎር ሄቨን የሚለው ሃሽታግ ቲክቶክንና ፌስቡክን አጥለቀለቀው። ነገር ግን የኢትዮጵያ ህዝብ ጩኸት ከንቱ አልቀረም። የታችኛው ፍርድ ቤት ውሳኔ በይግባኝ ወደ ጠቅላይ ፍርድ ቤት አመራ። የካቲት 2016 ዓ.ም ፍርድ ቤቱ ወሳኙን ብይን ሰጠ። ዳኛው የጌታነህ ባየ ድርጊት ጭካኔ የተሞላበትና የሰውን ልጅ ህሊና የሚሰቀጥጥ ሲሉ ገለጹት። ያለምንም ርህራሄ ያለምንም መዘግየት ፍርድ ቤቱ የቀድሞውን የ25 ዓመት እስራት ሲሉ በጌታነህ ባየ ላይ የሞት ቅጣት ወሰነ። ለሄቨን ነፍስ ፍትህ መጣ። የሄቨን አወጥ ታሪክ የአንድነትና የፍትህ ድል ነው። ሄቨን ዛሬ የለችም፣ ነገር ግን የእሷ ስም ለሌሎች ህፃናት መከታ፣ ለጭራቆች ደግሞ ማስጠንቀቂያ ይሆናል። እናንተስ በዚህ ታሪክ ላይ ምን ትላላችሁ? ሀሳባችሁን በኮሜንት ላይ አጋሩን። ይህ ጥቁር መዝገብ ነው። ተጨማሪ ታሪኮችን ለማግኘት ሰብስክራይብ በማድረግ ቤተሰብ ይሁኑ።